ክልልታ ጭብጨባ ለናዝሬቱ ኢየሱስ አምጡት። መጽሐፍ የያዛቸው ሰዎች መክብብ ምዕራፍ 8 ከቁጥር 1 እስከ 2 ታች አነባለሁ። መክብብ ምዕራፍ 8 ከቁጥር 1 አነባለሁ። እንደ ጥበብ የሆነ ሰው ማን ነው? ያገመልክት ነገርስ የሚተረጎም የሚያውቅ ማን ነው? የሰው ጥበብ ፊቱን ታበራለች፣ የፊቱንም ድፍረት ትለውጣለች። በእግዚአብሔር መሐላ ምክንያት የንጉሡን ትእዛዝ ጠብቅ ይልሃለሁ። የወደደውን ሁሉ ያደርግሃል። ከፊቱን ትወገድ ዘንድ አትቸኩል፣ ክፉንም በማድረግ አትጽና። የንጉሡ ቃል ኃይለኛ ነውና። ይህን ስለማን ታደርጋለህ? ማን ይለዋል? ትእዛዝን የሚጠብቅ ክፉ ነገር አያውቅም። መልእክት ያለው ቁጥር 4 ላይ ያለው ቁጥር 4 ላይ የንጉሡ ቃል ኃይለኛ ነውና ይህን ስለምን ታደርጋለህ? ማን ይለዋል? ጌታ ኢየሱስ ተባረከ ይሁን። ዛሬ ከእናንተ ጋር የማካፍለው ርዕስ የአንድ ቤት ቃል በሚል ነው። እስኪ ከኔ ጋር የአንድ ቤት ቃል በሉት። ኃይለኛ ነው፣ መንቀልም መፍረስም ይችላል። ኢየሱስ ጌታ። እዚህ ስፍራ ላይ ንጉሡን ኃይለኛ የሚያደርግ ከአፉ የሚወጣው ቃል ነው። ንጉሡ ኃይለኝነቱ የሚታወቀው የሚናገረው ቮይስ ነው። ከአፉ የሚወጣው ድምፅ ወጥቶ ነው የወጣው ቃል ነው። የንጉሡ ቃል ኃይለኛ ነው። መፍረስም መንቀልም ማድረግም ማፍረስም ይችላል። ይህንን ማን ታደርጋለህ ብሎ የሚጠየቅ ማን ነው ይላል። ከንጉሡ አፍ የሚወጣው ቃል የፈለገውን ሊያደርግ ይችላል። አሳባ ሆኖ አሁን የታየው ትእዛዝ ጠቅላይ ሚኒስትር ትእዛዙን ቢያወጣ እከለ ይዘና ቢል ማንም ይዞ ሊያጣል እሺ ብሎ ይላል። ምክንያቱም ትእዛዙ የአፉ ነው። ንጉሡ እዛ ተቀምጧል። የንጉሡ ቃል ኃይለኛ ነው። ዛሬ ልባርክ። ለአንድ ቤት ቃል ስራ አለው። ለአንድ ቤት ቃል ስራ አለው። አሜን ካልክ ልባርክ። የአንድ ቤት ቃል ስራ አለው እና የአንድ ቤት ቃል ኃይለኛ ነው። እኔ ልናገር ዛሬ የምትናገሩትን ነገር በሙሉ ተጠንቀቃችሁ እንድትናገሩ ነው ዛሬ ማስተምራችሁ። በሕይወት ላይ ክፉ ዘር እንዳትዘራ፣ ክፉ ንግግር እንዳትናገር፣ ክፉ ንግግሮች በሙሉ እንድትቆጠብ ነው ዛሬ። ከአንድ ቤት የሚወጣው ቃል ማዘንዲያ ሰውቅ ያዝና ቃል አይሞትም። ስለዚህ ስትናገር ተጠንቀቅ። ከአንድ ቤት የሚወጣው ቃል ይሞታል ብለህ እንዳታስብ። ቃሉን የሚገልጥ ቃል ነው። ሌሎች መጥቶ አንተ አትቀጥልም ስል አይደለም ጌታ ያስቀጥለኛል ስል የአንድ ቤት ቃል ይሞታል። የአንድ ቤት ቃል ላይ የእግዚአብሔር ኃይል ካለ ይዘራ፣ የተዘራው ደግሞ ይበቀላል። የአንድ ቤት ቃል የሞተ ከሆነ የምትናገረው ነገር የሞተ ይሆናል። ሁልጊዜ የተናገርከው ነገር እንደሚተወርስ ዛሬ ደረስክበት ስፍራ እዛ በልጅነት ያወራው ሊሆን ይችላል። እዛ በጅነት የተመኘው ነው ሊሆን ይችላል። የደረስክበት ከፍታ የተመኘው ነው። ትልቅ ከፍታ ብትመኝና ትልቅ ነገር ከአፍ ብትናገር የምትወርሰው ያን ነው። ዛሬ ከአንድ ቤታቸው የሚወጣው ቃል የተቀደሰ ይሆናል። ከአንድ ቤታቸው የሚወጣው ቃል ሰማይን ምድር ያናውጣል። ከአንድ ቤታቸው የሚወጣው ቃል የሟርተኞች መንደር ያናጋል። አንድ ሰው ጮኸ አሜን። ከአንድ ቤት የሚወጣው ቃል ሰፈርን ሊወርስ ይችላል። ከአንድ ቤት የሚወጣው ቃል ምድርን ይገዛል። ከአንድ ቤት የሚወጣው ቃል ከተማውን ይገዛል። አንድ ሰው ጮኸ አሜን። ሁልጊዜ ከአንድ ቤታቸው በሰው ላይ ይሁን በልጆቻቸው ላይ ይሁን በላይፎቻቸው ላይ በሕይወታቸው ላይ የምትናገሩ ነገር በሙሉ ፖሊስ ነው። ቃል አይሞትም። የምትናገሩት ነገር ነው የምትወርሱት። የዘራችሁት ነገር ነው የሚበቀል። ልባርኪ። ዛሬ እግዚአብሔር የአንድ ሰው አንድ ቤትን ይዳስሳል። እግዚአብሔር ለአንድ ሰው አንድ ቤትን ይዳስሳል። ሁልጊዜ ሞት የምትናገር ሰው ከሆነ ትሞታል። የዘራው ያንን ታጭዳለህ። ሕይወትን ሞትን በምን ላይ ነው ይላል? በምላስ ላይ ነው ይላል። የምትሞተው በምላስ። ለምሳሌ ሰው ወጥመድን አዘጋጅቶ ሰውየው ራሱ ወጥመድን ከፊት አዘጋጅቶ ራሱ ወጥቶ በዛ ወጥመድ ላይ ይገባል ወይ? አንድ ቤት የአንድ ቤት ቃል ክፉ ነገር ስትናገር ለራሱ ወጥመድ ነው። በራሲ ላይ ምንም ነገር ላይኖር ይችላል። መልካም ነገር መናገር አለብህ። መልካም ነገር ቤት ኪራይ መክፈል ልታጣ ትችላለህ።
የምትበላው ልታጣ ትችላለህ። የምትኖረው መኖሪያ ቤት ላይኖር ይችላል። የምትለብሰው ልብስ ላይኖር ይችላል። በህይወት ላይ መልካም ነገር ካዘራ ያን የዘራው ነገር ነው የሚበቀለው። ከዛ በኋላ ሁሉ ጊዜ ጌታዊ ረሰኝ፣ ጌታዊ ለምን ታወከኝ ትላለህ። የዘራው ነገር ማጨድ፣ የዘራው ነገር መቀበል የጣፈንታ የንጉሱ ቃል የሚለው ቮይስ ነው፣ ወርድ ነው። ጌታ ኢየሱስ ክርስቶስ አይታይም። በቃል በኩል ይናገራል፣ በቃል በኩል ያወራል፣ በቃል በኩል ይለውጣል፣ በቃል በኩል የሆነ ነገር ያደርጋል። ለባረክ እችን ከፍታ አደርጋለሁ። መልሱን ሊጨርሱ ላካ አዳኖሲፓ ከዚህ በኋላ ከአንድ ቤት የሚወጣው ቃል ይበረታል። ከአንድ ቤት የሚወጣው ቃል የሟርት ቃል አይሆንም። የሰነፎች ንግግር ከዚህ በኋላ ለአንተ መለያ አይሆንም። ሰነፎች በሰፈር ላይ ያወሩ ነገር ያንተ መለያ አይሆንም። አንድ ሰው ጮኸ አሜን። ሁል ጊዜ በእናንተ ለተነገረ ቃል አይሞትም። ሰነፈኞች፣ ወረኞች፣ መርዘንተኞች አባት እናት ያወራበት ነገር ቁጭ ብሎ ለ3 ዓመት ለ4 ዓመት ለ20 ዓመት ሊጠበቅ ይችላል። ያን ጊዜ አንተ አትቀጥልም ስል አይደለም ጌታ ዓለምን ሰጥቶኛል። እዚህ አካባቢ ላይ አንዳንድ ሰዎች 3 ዓመት በኋላ ሊቆዩአቸው ይህ አካባቢ አያዋጣም ስል አይደለም እኔ ሊያስቀጥል ጌታ ጠርቶኛል። አንድ ሰው አመልኛል። የሟርተኞች ቃል ከዚህ በኋላ ይከሽፋል። ደጋሚዎች የነገሩት ንግግራቸው ከዚህ በኋላ ይተበሰሳል። አንድ ሰው ጮኸ አመልኛል። አንድ ሰዎች በአንተ ላይ ግምት አይቶ የሆነ ግምት ቢሰጡ አንተ እኮ እንደዚህ ነህ ደሃ ነህ ስል አይደለም ጌታ ባለጸጋ አድርጎኛል። ምንም ላንተ የለም ስል አንተ በቅርብ ቀን ብድር እየጠየቅ ትመጣለህ። አንድ ሰው አመልኛል። ምንም የለም ብሎ ስናገሩ አይደለም ጌታ በእኔ ላይ ምንም የሟርተኞች ንግግር አይጸናም። ደጋሚዎች ያወሩ ነገር አይጸናም። ከአንድ ቤት የሚወጣው ቃል የእነሱ ስራን ያበላሻል። እነሱ ያወራበት ነገር በእኔ ላይ አይጸናም። አዲስ ጫቤለኛ አሜን። እነሱ ያወራበት ነገር አሜን ብለህ እንዳትቀበል። ቃላትን ነገር ሁሉ ጊዜ ጠላት ሰውን ይከሳል። የሚከስበት ጠላት ጋር አልከሰስ የሚል ሰው ካለ ጠላት ያመጣው ነገር ሁሉ መቀበል አለ። በእኔ ላይ ህይወት ላይ ክስ በሳ የምትሉ ሰዎች የጠላትን ንግግር የጠላትን ሐሳብ ስትዳመጡና ስትቀበሉ አሜን ብላችሁ ሪሲቭ ስታደርጉ አይከሳችሁ ይተዋል። ማርያም እንደዚህ አለች። መልአክ መጥቶ ወንድ ልጅ ትወልጃለሽ ስሟም ወለተ ያለሽ አሜን እንደ ቃል ይሁን አለች። ሰይጣን ሁሉ ጊዜ የሚከሳው እሱ የሚያመጣውን ሐሳብ አንተ ስላልተቀበልክ ይከሳል። ምክንያቱም ጠላት ደሃነ ብሎ ሲናገር አሁን ደሃነ ብለ በቃ ደሃነ ብለ ዝም ስል ይደሰተዋል። ደሃነ ስል በቅርብ ቀን አንተ እኔ ጋር ብድር ልትጠይቅ ትመጣለህ። ምን የለም ስል ሁሉ የኔ አንድ ሰው አሜንኛ ሁሉ ጊዜ ነግሬያለሁ። ቃል አይሞትም። በአንተ ላይ የተነገረ ቃልን አሜን ብለ እንዳትቀበል። የነሱ ነገር ሚክያስ ምዕራፍ 2:6 ላይ ትንቢት አትናገሩ ይላሉ፣ ግን ይናገራሉ። የነገር ትንቢት ይናገራሉ፣ አትቀጥልም ይላሉ። እዚያ አካባቢ ላይ አያዋጣም ይላሉ። ይሄ አካባቢ ላይ አንዳንድ ሰዎች ገብቶ የወጡበት ስፍራ ይላል። ገብቶ የወጡበት ስፍራ አንተ ትወርሳለህ። ሌሎች 1 ዓመት ያልቆዩበት ቦታ አንተ ሰው ትኖራለህ። ሌሎች መኖሪያ ያጡበት አንተ ደግሞ ሰው ትኖራለህ። ሰነፎች ያወሩ በንግግር አንተ ላይ ወሰን አንድ ሰው ጮኸ አሜን። ነግሬያለሁ። ቃል አይሞትም። በአንተ ለነገረ ቃል አይሞትም። ቃል አይሞትም። ቃል ያስሆና በአንተ ለተነገረ ቃል አይሞትም። ተጠንቀቅ። አሜን ብለህ እንዳትቀበል። አሜን ብለህ እንዳትቀበል። ከነሱ ጋር አትተባበር። አንድ ሰው ጮሆ አሜን። ምንም የለም ብሎ በአንተ ላይ እያሟርቱ ነው። ዳነ እያለ እያሟርቱ ነው። አንተ ደግሞ እነሱ በአንተ ላይ ያወሩን ቼክ አድርግ። እነሱ ሲናገር የሆነ ምስኪን ራሱ ቼክ አድርግ። የሚናገሩ ንግግር ሁሉ ቼክ አድርግ። የሚናገሩ ሁሉ ንግግሮችን ቼክ አድርግ። ከእግዚአብሔር የወጣ ቃል ንግግር ከሰይጣን እንደወጣ ንግግሩ ራሱ ያስታውቃል። ከእግዚአብሔር የወጣ ራሱ ተስፋ ያለቃል። ለባረክ ዛሬ ብዙዎች በቃል ነው የተጠመዳችሁ። ከዛ ቃል እግዚአብሔር ጎትቶ ያወጣል። ጎትቶ ያወጣል። ፈርታችሁ የተቀመጠ እንትና እኮ እንደዚህ ብሎኛል እንዳትል የሱ ቃል ባንተ ላይ ጸና። እከለ እኮ ዳነ ብሎኛል፣ ቀና ይወጣ ብሎኛል። አይደለም ቀን ሲወጣ እሱ ያያል። አይደለም ጊዜው ሲለወጥ እሱ ባይሮ ያያል። በቅርብ ቀን በራሴ ህይወት ተለውጬ ያሳያችኋለሁ። ትናንትና የሰደቡን ተለውጬ ያሳያችኋለሁ። ትናንትና ቀን አይወጣም ያሉ ተለውጬ ያሳያችኋለሁ። አንድ ሰው ጮኸ አሜን። እነሱ የሚናገሩትን ነገር አንተ ምላሽ መስጠት አለበት።
ሚክያስ ምዕራፍ 2:6 ላይ የሚገርመው ቃል ትንቢት አትናገሩ እያሉ ይናገራሉ፣ ስድብን ያርቃሉ ይላል። አንተን ይሰድባሉ። ደካማ ነህ እያሉ የሚናገሩ ሰዎች አንተን እያሟረቱ ነው፣ ደካማ እያደረጉ ነው። እንኳን ጎበዝ ተማሪ እንኳን ባይሆን እነሱን 1 እስከ 23 ወይ 20 23 30 ምናምን የሚወጣው ጎበዝ በርታሰር ተማሪ ምን ይሆናል? ይበረታል። ሁሉ ጊዜ ባንተ ላይ ድካም ንግግር የሚናገሩ ሰዎች እንድትደክም ነው። የእነሱ ቃል ከዚህ በኋላ ያንተ መለያ አይሆን። ቀኔ አይወጣም የሚሉት ቃል አንተ ላይ አይወርስም። በቤት ላይ ለውጥ ይሆናል፣ በልጆች ላይ ለውጥ ይሆናል። ዛሬ ቃሉን በቃሉ ሽረናል። ቃሉን በቃሉ ሽረናል። ቃሉን በቃሉ ሽረናል። አንድ ሰው ጮኸ አሜን። የንጉሱ ቃል ሁሉ ጊዜ የምትናገሩት ነገር ነው የምትወርሱት። ክፉ ንግግር የምትናገር ሰው ከሆነ ክፋትን ትወርሳለህ። ሁሉ ጊዜ ጭንቀትን የምትናገር ሰው ከሆንክ ትጨነቃለህ፣ ምንም ለውጥ አታመጣም። ሁሉ ጊዜ ክፋትን የምትናገር ሰው ከሆነ በምድር ላይ በሰው ላይ በሁሉ ነገር ላይ ክፉ ትሆናለህ። ክፋት ይበስብሃል። እንኳን አትቢሆን በህይወት ላይ ሟርት ንግግር አትናገር። ከአንድ ቤቴ ቃል ተጠንቀቅ። የአንድ ቤቴ ቃል አይሞትም ብያለሁ። ቃል አይሞትም። በአንተ ላይ ሰዎች ያወሩበት ነገር፣ እናት ያወራበት፣ አባት ያወራ ነገር፣ ሟርተኞች የነገሩት ነገር፣ ንግግር በሙሉ የሚሞት አይደለም። ቃል አይሞትም። ሰው ይሞታል እንጂ ቃል አይሞትም። አንዳንድ ሰዎች ዛሬ 20 ዓመት አባቶቻችን የረገሙ ሰዎች ዛሬ ሲቆሳቁሉ ታያለህ። አባቶቻቸው እኮ ሞቷል። ስለዚህ እነሱ የለቀቁት ቀስትና መርዝ ልጆቻቸውን ይዛል። ቃል አይሞትም። ቃሉን መግደልና ማጥፋት የምትችለው አንድ ሰው አትቀጥልም ስል እኔ ሲቀጥል አሳያለሁ ብለህ መናገር አለብህ። ዝም ብለህ ቃላቶችን በሙሉ ሪሲቭ አድርገህ መቀበል አለብህ። ቀን አይወጣም ስል ሲለወጥ አያለህ። ምንም የለም ስል ሁሉ የኔ ነው። ይባርክ በኢየሱስ ስም። ከአንድ ቤት የሚወጣው ቃል ኃይለኛ ይሆናል። መንፈስም መድቀንን ይችላል። አንድ ሰው አበለኛ ነግሬያለሁ። በልጆቻቸው ላይ የምትናገሩት ንግግር ተጠንቅቃችሁ ተናገሩ። በልጆቻቸው ላይ በሚስቶቻቸው ላይ እንኳን ክፉ ባል ቢሆን በባለቤትሽ ላይ ክፉ ንግግር እንዳትናገር። ሚበላ አተሽ እንኳን ሚበላ የለም እንዳትይ። በጣም ጠግብ ያለው ነገ ለብዙ ሰዎች ታልፏል። አሜን። ጠላቶችን በሙሉ በኔ ላይ ሊል አይልም። በኔ ጉድለት ላይ በኔ ማጣት ላይ ጠላቶች ሊል አይሉም። አሜን። አዲሱ አባለኛ አሜን። ነግሬያለሁ። መልእክቱ ልጅ እግዚአብሔር ክፉ ንግግር በህይወቱ ከሚናገር ሰው ጋር አይተባበርም። ነገር ሁሉ ተበላሽቶ እያለ ጌታ አለኝ ይሄ ቀን ይለወጣል፣ እኔ በመንፈሴ አየው ሰው አየው የሚል ሰው ያስፈልጋል። እስኪ አየው ይበለኝ። ይህ ቀን ሲያልፍ ሌላ ቀን ሲመጣ ያለው ይህ ደቂቃ ሲያልፍ ሌላ የተሻለ ቀን ሲመጣ ያለው። እስኪ ከኔ ጋር አይን ጨፍና አያለው ይበለኝ። አይን ጨፍና ግለጥና አያለው ይበለኝ። በእኛ ዘመን አያለው የሚሉ ሰዎች ቁጥር በጣም ውስን ናቸው። የሆነ ነገር አያለው ሲከፍ ስላያለው አያለው ያየው ነገር ትወርሳለህ። በህይወት ላይ ክፉ ነገር አትናገር። በፍጹም የምትወርሰው የተናገርከው ነገር ነው። በህይወት ላይ የተመኘው ነገር ትሰራለህ። ትልቅ ነገር ከተመኘ የምትናገረው ነገር ሻይ ቡና ሁሉ ጊዜ የምትናገር ከሆነ ሻይ ቡና ወደም ጠላ 10 ዓመት ብትቆይ ያንን ትሰራለህ። እንኳን ለምን 20 ዓመት አይሆንም። ትልቅ ነገር ትናገራለህ፣ ያንን ትይዛለህ። አሜን አሜን። አማሱባ ዛሬ ላይ ሆን ይችላል፣ ነገ ግን እሱ ይሆናል። ዛሬ ላይ ሆን ይችላል፣ ዛሬ ላይ ታይ ይችላል፣ ዛሬ ላይ ጸበል ይችላል። ከ20 ዓመት በኋላ ከ10 ዓመት በኋላ ከ5 ዓመት በኋላ የተናገራችሁ ነገር በህይወታቸው ላይ ይሆናል። ያወራባችሁ ነገር ያ ቃላት በእናንተ ላይ ይሆናል። ቃል አይሞትም። አሜን ይበለኝ። ቃል አይሞትም። አሜን ይበለኝ። ቃል አይሞትም። አሜን ይበለኝ። እኔ ምንም ነገር ቢሆን በህይወቴ በቤተሰቦቼ በወንድሞቼ ላይ ክፉ ንግግር አላወራም። ክፉ ንግግር ከቶ እንኳን ደካሞች ቢሆንም አሜሪካ ሄደው ይማራሉ ብዬ ነው የምተነብየው። እኔ በተማርኩበት ትምህርት ቤት አይማሩ፣ ውጭ ሄደው ይማራሉ ብዬ ተነብያለሁ። ሰናቢ እኔ የመታኝ ድንጋይ አይመታም፣ እነሱ ሰናብሮ ይማራል። እኔን ማቼ አላካታር ኢየሱስ ጌታ ሊባርክ። የነገርከው ነገር 20 ዓመት ሊቆይ ይችላል። እስራኤላውያን እግዚአብሔር ሲናገር ዘፍጥረት ምዕራፍ 12 ላይ ዘርን ይባርካሉ ሲል ይስሐቅ የለም፣ ያዕቆብ የለም፣ 12 የለም፣ 600 እግረኛ የለም፣ ምንም የለም፣ ግብጽም አልወረዱም። ከ400 ዓመት በኋላ የተዘራው ቃሉ እንደበቀለ በእናንተና በልጆቻችሁ
የተነገረ ቃል ጊዜው ቢቆይም ከዚህ ደቂቃ ጀምሮ መብቀል ይጀምራል። በኢየሱስ ስም መብቀል ይጀምራል። በኢየሱስ ስም መብቀል ይጀምራል። በኢየሱስ ስም መብቀል ይጀምራል። አንድ ሰው ጮኸ አሜን። አሜን። ቃል አይሞትም። የምትናገሩት ነገር በሕይወታቸው ላይ አታሟርቱ። እግዚአብሔር አልገደባቸው። ራሳቸው ኬላ እንዳትቀመጡ እስከ ዓለም ጥግ ድረስ ይሄዳል። ወርስ ጠላት ከዚህ መንደር አትወጣም ስል አይደለም። ጌታ ይህን አካባቢ ሰጥቶኛል። እግዚአብሔር ይህን መንደር ሰጥቶኛል። አንዳንድ ሰዎች የሰው ንግግር ሰምቶ የተቀመጣችሁ ንቁ። እግዚአብሔር አሁን ያነቃቃችሁ። የሰው ሁኔታ ሰምታችሁ፣ ማጣ ሰምታችሁ፣ ድነት ሰምታችሁ፣ የነበረ ሁኔታ አይታችሁ፣ ኑሮ ውድነት ጨምራ ሁሉ ነገር አይታችሁ ፈርታችሁ የተቀመጡ ሰዎች አሁን እግዚአብሔር ያነቃቃችኋል። አሁን እግዚአብሔር ከፍ ከፍ ያደርግላችኋል። አንድ ሰው ጮኸ አሜን አለኝ። ልናገር በልጆቻቸው ላይ፣ በሕይወታቸው ላይ፣ በዘመናቸው ላይ፣ በትምህርት ላይ የሚሰሩ ሰዎች ክፉ ንግግር በጣም እንዳትናገሩ። ትምህርት እየተማርክ ትምህርት አያዋጣም እያልክ ትምህርት አያዋጣም። ሁሉ ጊዜ እየሟርክ ጥቅም ያገኛለሁ ብለህ እየሟርክ ጸሎት ከጸለይክ፣ ተራራ ወጥተህ ጸለይክ፣ ሸለቆ ወርደህ ጸለይክ፣ ጉድጓድ ቆፍረህ በዛ ውስጥ ጸለይክ፣ ምግብ ሳትበላ በልተህ ጸለይክ፣ ምን ሳትበላ ልትሰጥ ትችላለህ። ምን አገባኝ? የምትናገሩ ነገር ይዘራል፣ ይበቀላል። ዋናው የእግዚአብሔር ድምጽ ያለው አጋንንት የሚናገረው ድምጽ ነው፣ እግዚአብሔርም ድምጽ ነው። ስለዚህ እግዚአብሔር አይታይም። ቃል አይሞትም ብያለሁ። ቃሉ በቃሉ መሻር የሚችለው በአንተ ላይ የተነገረው ኔጌቲቭ ንግግር ካለ ያንን ኔጌቲቭ ንግግሮች ደግሞ አንተ በክፉ ትቀይራለህ። አይሳካልም ስል ሲሳካ ታያለህ። አትቀጥልም ስል ሲቀጥል ታያለህ። አንድ ሰዎች እዚህ አካባቢ ላይ አንድ ሰው 3 ወር ብቻ አይቆይም የሚል አካባቢ ላይ አንድ 3 ዓመት 3000 ዓመት ዘርዘር ይኖራል። እስከ አንድ ሰው አሜልኛ አይኝ መውረስ አንተ አትችልም ስል ወርሻ ያሳያል። አሜን አሜን ካልክ ይሁን። ስንቶች እየዛቱን ስንቱ ነው ወረሰው የወረሰው ክፉን የነገረው ንግግር ሰምተህ እንዳትፈራ። በእነሱ ላይ ምላሽ መስጠት አለበት። አንተ አትቀጥልም ስል አሜን ብለህ መቀበል አለበት። አይደለም እኔ ሲቀጥል አንተ ታያለህ። አንተ ሰዎች የሚፎካከሩ ላይ ወልት ይቀበላል፣ ወለት ታገራለች፣ አሁን ይቀበላል። እነሱ ያወሩት ነገር በእኔ ላይ አይጸናም። ለክፎች ቦታ የለም። መተተኞች ቦታ የለም። ክፎች የነገሩት ነገር በቤቴ፣ በልጆቼ፣ በቤተሰቤ ላይ አይሆንም። አንድ ሰው ጮኸ አሜን። ዛሬ ጌታ ምስክሬ አባቶቻቸው በእናንተ ላይ ተነግሮ ሊሆን ይችላል። ስር ተነግሮ ሊሆን ይችላል። ሰነፍ ጓደኛ ተነግሮ ሊሆን ይችላል። የሆነ መለያ ሊሰጥ ይችላል። እስከ ዛሬ ድረስ ያልሞተ ቃላቶች ዛሬ ይቀበላል። በአንተ ላይ ሕይወት ላይ የጫወተ የቆየ መርገም ዛሬ ይቀበላል። የክፉ ንግግሮች ሁሉ ዛሬ ይቀበላሉ። አንድ ሰው ከኔ ጮኸ አሜን ብሎ ይቀበል። ልናገር ሰው መጥቶ በልጆችሽ ላይ ክፉ ንግግር ስትናገሪ በኢየሱስም ያንተ ነገር በልጄ ላይ አይሆን። ልጄ አልፎ ይሄዳል። ልጆቼ እዚህ አይማሩ ርቆ ይሄዳሉ። ልጆቼ እኔ ቆምኩበት ስፍራ አይቆሙም። ወንድሞቼ አጂያና ከመሴ እጅግ ብታደርጋለህና አንድ ሰው በኢየሱስም ከዚህ ደቂቃ ጀምሮ የሆነ የሚለወጥ መልአክ ወደ ቤታቸው መጥቷል። ነገሮቻቸው የሚቀየር መልአክ ወደ ቤታቸው መጥቷል። የሆነ ዘራቸው ላይ ያለው መርገም የሚሰበር መልአክ በዘራቸው ውስጥ ያለው የሚያሰቃየው ድህነትን የሚመጣ የእግዚአብሔር መልአክ ከኔ ጋር አንድ ሰው ጮኸ አሜን። በእናንተ ላይ ክፉ ንግግር የሚናገሩ ሰዎችን ተጠንቅቀህ ሪሲቭ አድርግ። ስንት ንግግር ነው ያ የነገርከው? እኔ ነገር ያለው ቃል አይሞትም። በልጆቻቸው ላይ ክፉ ንግግር የሚናገሩ ሰዎች በአንተ አጠገብ ላይ ካለ በኢየሱስ ያንተ ቃል አይሰማም። አቅም የለም እያለ ወደ አንተ ጋር የሚመጣ ሰው እንዳትቀበል። አቅም የለም ጉልበት የለም እንዴት የእኝት ይቀበላለህ እንዴት ወርሳል የሚለው እንዳትቀበል። በኢየሱስ አንተ እያለ ይሆነ አሜን። በኢየሱስ አንተ እያለ በር ይከፈታል። አንድ ሰዎች ዶክመንት ላይ 3 ዓመት 4 ዓመት ዶክመንት ሳጥን ላይ ቁጭ ብሏል። እንዴት ይገባል? አይደለም ያንተ ሊቀመጥ ይችላል፣ የኔ አይቀመጥም። እዚህ አካባቢ ለአንድ ሰዎች ልናገር በኢየሱስ እንደዚህ ህይወት ሊሆን ብሎ በአንተ ላይ የሚሟረቱ ከቤት ከላይ ቤት ከላይ ትቀየራለህ አትለወጥም የሚሉ በቅርብ ቀን ተለውጬ እንደነሱ ብታሳያቸዋል። አምላክ እግዚአብሔር የኔ የሆነው ነገር ለኔ ያስረክበኛል። ከኔ ጋር አንድ ሰው ጮኸ አሜን። ሁሉ ጊዜ ኔጌቲቭ ንግግር የሚናገሩ ሰዎች ቃላቶች እንዳትቀበሉ።
በልጆቻቸው ላይ ክፉ ባርካለ። እንኳን ቀንሽ ክፉ ቢሆን በቀኖች ላይ ጠዋት ስትነሺ ይሄ ቀን የኔ ነው፣ ሳኞ የኔ ነው። እንኳን በሩን ከፍታችሁ ወደ ውጭ ስትወጡ ክፉ ንግግር እንዳትናገሩ ባካችሁ። ስራ ቦታ ዛሬ ሊባላሽ ይችላል። አታሟርቱ። ዛሬ ስራ ቦታ ቢዘጋ አይደለም ከጥቂት ቀን በኋላ እኔ አስቀጥሬ ያሰራችኋል። አሜን አሜን ለባረክ ዛሬ ላይ ነው ይችላል። የዛሬ ሁኔታ አይተህ ንግግር ካቢ አንድ ንግግር ከተናገርክ ትበላል። 20 ዓመት በኋላ ይፈጸማል። አንዳንድ ሰዎች እግዚአብሔር ዛሬ ከ10 ዓመት በኋላ የነገረው ቤት ሰጥቶ እየሰጠው ሰው ጋር ከዛሬ ዓመት በኋላ ከ10 ዓመት በኋላ ከ7 ዓመት በኋላ እግዚአብሔር ተነግሮ ዛሬ ወይ በዚህ ዓመት ቤት ይሰጣል። ያን ጊዜ እግዚአብሔር ነገረው ቃል አይሞትም ብያለሁ። እግዚአብሔር የነገረው ቃል አይሞትም። በልጆቻቸው ላይ ክፉ ቃል አትናገር። በቤት ላይ ትሟርት ቃል አትናገር። ይሰፋለሁ፣ ይወሳለሁ፣ ይገባለሁ፣ የኔ ነው፣ ወርሻለሁ፣ የኔ ነው፣ ይቀጥላለሁ፣ ባለጸጋ ነኝ አይደለም። አዲስ አጨማመ በልጆቻቸው ላይ ክፉ ነገር እንኳን ልጅሽ ምንም ቢያበላሽ ክፉ ንግግር እንዳትናገር። ልጆቻቸው ምንም ተንኮለኛ ቢሆን የተንኮል ቃል ሟርትን እባብን በልጆቻቸው አታንቀሳቀሱ። ባለቤትሽ ምንም ክፉ ቢሆን በባለቤትሽ ላይ የሆነ ዘንዶ መንፈስን አታለቅ፣ አታረዝጭ፣ መርዝን አታለቅ። በጣም ባለቤት ጥሩ ነው ሲል የሆነ ጥሩ መንፈስ ይገባል። ክፉ ነው ሲል የሆነ ክፉ ይገባል። ልባረክ በኢየሱስ ስም። ከዚህ ቀን ጀምሮ የሆነ የሚለወጥ ቃላቶች በአንድ ቤት ይቀመጣል። አንድ ቤታቸው የሚወጣው ቃል የተቀደሰ ይሆናል። ከአንድ ቤታቸው የሚወጣው ቃል የተቀደሰ ቃል ይሆናል። ከአንድ ቤት የሚወጣው ቃል የተቀደሰ ይሆናል። ከኔ ጋር በእምነት አንድ ሰው ጮኸ አሜን ይላል። ነገር ያለው አንዳንድ ቤተሰብ ላይ ቤተሰብ ደሃ ሊሆን ይችላል። የሚራብበት ላይ ቤተሰብ ይችላል። የሚቸከር ቤተሰብ ይችላል። በቤተሰብ ላይ ብቅ ብለህ ተነስተህ መልካም ዜና አውጅ። ይህን ቤተሰብ የሚቀየር እኔ ነኝ። ይሄ ቤተሰብ የሚቀየረው በእኔ ነው። ይሄ ቤተሰብ ወንድሞች የሚቀየረው በእኔ ነው። ብዙዎችን አስተምራችኋለሁ፣ መንገድን ይከፍትላችኋል። ክፉን ዛሬ ላይ ሆን ይችላል። ዛሬ ካየህ ትበላለህ። ዛሬ ብለህ ትንቢት እንዳትናገር። ቃል አይሞትም፣ ዝም ብለህ ተናገር። መኪና ይኖራል ብለህ ተንብይ፣ ቤት ይኖራል ብለህ ተንብይ፣ መልካም ነገር ይሆናል ብለህ ተንብይ። መናገርን አታቋርጥ። የአጋንንት ዋና ነገር ምንድነው? መናገርን ባቋረጠ ጊዜ ያንተ መለያ አንተን ይዘሃል። መናገርን በልጆች ላይ መልካም ነገር መናገር ካቋረጥ የአጋንንት ማደሪያ ይሆናል ያ ቤት። ክፉ ንግግር ከቤታቸው ሲወጣ እዛ ቤት ያለው የእግዚአብሔር መንፈስ ሳይሆን የሰይጣን። መልካም ነገር ባለበት መልካም ንግግር አለ። ከዚህ በኋላ በቤተሰቦቻቸው ላይ መልካም ንግግር ይሆናል። በልጆቻቸው ላይ መልካም ነገር ትናገራል። በልጆቻቸው ላይ መልካም ነገር ትናገራል። አንድ ሰው ጮኸ አሜን። ልጅሽ ምንም ክፉ ቢሆን፣ ባለቤትሽ ምንም ክፉ ቢሆን፣ ሁኔታው ምንም ክፉ ቢሆን ስለ ሁኔታው ክፋት እንዳትናገር እባክህ። ስንት የሚደሰታል አንተ ስትናገር። ተራበች፣ ተጠመች፣ ተቆሳቆለች፣ እሰይ ኃጢአት ነው የሰራ ይላል። ሌላ ነገር የለም። በቃ ኃጢአት ሰርታ ሊሆን ይችላል ይላል። ሰው ሁሉ በባህሪው ይሄ ሊናገር። ክፉ ንግግር ባለበት እዛ ጋር የሚንቀሳቀሰው የጨለመው ስፒሪት ነው። ክፋት ንግግር ያለበት በልጆቻቸው ላይ ክፉ ንግግር ስትናገሩ የሚንቀሳቀስ የእግዚአብሔር ኤንጅል ሳይሆን የሰይጣን ነው፣ የዲመን ስፒሪት ነው የሚንቀሳቀሰው። መልካም ነገር ስትናገሩ ያንን ሊያስፈጸም የጌታ መልአክ ይንቀሳቀሳል። ክፉ ንግግር በህይወታቸው አትናገሩ። ክፉ ንግግር በህይወት አትናገር። ክፉ ንግግር በማጣት አትናገር። በማጣት ላይ እንኳን ሆነ ነገ ለብዙ ሰዎች ባለንጀራ ነገ ብዙ ባለሀብቶች፣ መንግስታቶች ዳነት ተረት ነገ መጥቶ ከላይ